አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሁላችንም ሰላም ብያለሁ። ክርስቲያኑም ሰላም ብያለሁኝ። ያላችሁበት ሰላማችሁ ይብዛ እና ዛሬ ማለት ነው የምህረታዊ ሳዑዲ ላይ እንዲወጣ ካልሰማችሁ የሳዑዲ ጠለብ የጠፉ ሰዎች ኢቃማ ማሰራት ይችላሉ ብሎ ታጠቅ ዘግቧል ማለት ነው። እኔ ታጠቅ ሚዲያ ነው ያየሁትና ኢቃማ እንትን ያላቸው ሰዎች ማሰራት ትችላላቸው። አዲስ ከፊል የኢቃማ ቁጥር ያላቸው እና የፓስፖርት ያላቸው ዲኩል የገባችሁበት ፓስፖርት ያላቸው እና የኢቃማ ቁጥር ያላቸው እንደዛ ሲል ነበረ። እዛው ሂዳችሁ ጠለብ የጠፋችሁት ታጠቅ ሚዲያ ላይ በደንብ ስሙት ማለት ነው። መብራሪያ ሰጥቷል። እኔ ሁሉንም ማለት አላየሁትም ማለት ነው። እየተቆራረጠ የመጣውና ያየሁት እና ኢቃማ የምታሰሩ ሰዎች እንኳን ደስ አላችሁ። ግን አሁን ላይ በጣም ነው እንትን የበዛው ማለት ነው። ኢቃማ እናሰራለን፣ እንደዚህ እንላለን፣ እንደዚህ እናደርጋለን እያሉ ብዙ ድላሎች አሁን ላይ እየመጡ ነው። የኔ ሶሻል ሚዲያ ላይ ሸር እያደረኩ ነው እና ብራችሁ እንዴት ትበሉ? የኔ 10 ምናምን ሺህ ሪያል ከ6 ሺህ ሪያል ከ7 ምናምን አይበልጥም ብሎ ታጠቅ ለማሳደስ ማለት ነው እንትን ለማስተካከል ነው። እኔ ብራችሁ እንዳትበሉ ተጠንቅቃችሁ ማለት ነው። አዲስ ከፊል ስታገኙ የዛ ሀገር ከፊል ደግሞ አንዳንዶቹ በጣም ሀራሚዎች አሉ። እንደው ተደህነኞቹ ከዴጎቹ ቀላን ከሚፈሩት አለ ያገጥማችሁ እንጂ በጣም የኔ እንትን የሆኑ የኔ በየሰዓቱ በየእንትኑ በየገኙት አጋጣሚ ብር የሚጠይቁ ከፊሎች አሉ ማለት ነው። እና ከነዛ ላይ ጠብቃችሁ ያው ደህና ከፊል ፈልጋችሁ ማለት የኔ ዲህንኛውን ባይታወቅም ያው በጀማዓ ምናምን አላህን ይፈራል ምናምን የተባለውን ከፊል እንትን ብላችሁ ማሰራት ነው ማለት ነው። እና ሁላችሁ እንኳን ደስ አላችሁ። ወጣ ጠለብ የጠፋችሁት እኛ ደግሞ በባህር የመጣ ነው እንዴን ያሉት ማለት ነው። እና የምረታ እድሪ እንደኛ ያሉት እንኳን የመረታዎች ከባድ ነው፣ ህልም ነው የሚሆነው ማለት ነው። እና እንኳን ደስ አላችሁ ሁላችሁንም አሰሩ ማለት ኢቃማ የሚጠቅመው ለሴት ልጅ ያኔ እዛ ሀገር በተለይ ለወንድ ነው የሚያስፈልገው ኢቃማ ማለት ነው። ታውቃላችሁ ወንድ ልጆች ውጭ ስለሆነ የሚሰሩት ምናምን ይሄ ፍንዱቅ ለመግባት የሆነ ቦታ እንትን ለማለት ስለሆነ እንትን የሚለው ያው ለወንድ ነው አብዛኛው የሚያስፈልገው። ግን ቢሆንም ሴቶቹ ያኔ ሐኪም ቤት ለመግባት አሁን ላይ ሁሌ ፓስፖርት ያኔ በጣም ነው እንትን የሚለው ሐኪም ቤት በተለይ እንትን ላይ ማለት ነው አያስገቡም። ሐኪም ቤት ላይ በጣም ከባድ ነው ያኔ አያስገቡም ማለት ነው። በተለይ እንትን ይሄ ያረገዛችሁ ሰዎች ማለት ነው። ያረገዛችሁ ሰዎች ሐኪም ቤት ልትወልዱ ስትሄዱ ሀሴ ኢቃማ ነው የሚጠይቁት። በሰው ኢቃማ ራሱ ገብታችሁ በኋላ የኔ እንትን ማለት አለባችሁ ማለት በጣም መጠንቀቅ አለባችሁ። በሰው ኢቃማ ራሱ የኔ አብዛኛው ሰው በሰው ኢቃማ ገብቶ እንትን ይላል። ግን የኔ መጀመሪያ ክትትል ስታረጉ ስማችሁ ሌላ ይሆናል። የኔ ዶክተሩ የሚያውቃችሁ በሌላ ስም ነው። እዛ ደግሞ እንትኑ የገባችሁበት ደግሞ ሌላ ስም ሲሆን በጣም ዶክተሮች በጣም ነው የሚያጣሩት። እኔ ሐኪም ቤት ስትገቡ ማለት ነው ልትወልዱ ስትገቡ ደግሞ ችግሩ እንትኑ ማለት ነው ብር ተከፈላችሁ በኋላ ነው ማለት 10 ሺህ ብርም ጠይቋችሁ 10 ሺህ ሪያል ስንትም ጠይቋችሁ ብር ተከፈላችሁ በኋላ ነው ችግሩ የሚመጣው። ማለት የሚጠይቁት የኔ ብር ከፍላችሁ ልትገቡ ስትሉ ባል ይፈርም ሲባል ሌላ ባል ነው የሷ ባል የተባለው አብሮ ይሄዳል። አሁን እዛ ሀገር ባሏ ካለ አብሮ ይሄዳል። ከዛ የሚፈርግም ነው ሌላ ኢቃማ ያለው ሰው ነው። መጀመሪያ ዶክተሮቹ በጣም ብዙ ጥያቄዎች ናቸው የሚጠይቁት ማለት ነው። እና ሐኪም ቤት እዚህ ሀገር ፓስፖርት በጣም ነው የሚያስፈልገው። እና የምህረት አዋጅ መጣላችሁ ሰዎች አወጡ ማለት ነው። ምክንያቱም ብትታመሙ ምን ብትሉ ታውቃላችሁ እዛ ሀገር ህጋዊ ሲሆን በጣም አሪፍ ነው ማለት ነው። እና በተለይ ወንዶች በጣም ነው የሚያስፈልጋቸው ኢቃማ። ግን ያው ብዙ ብር ነው መሰለኝ የሚያስፈልገው ማለት ነው። ሲጀመር ወንድ ብዙ አብዛኛው የኛ ወንዶች በጠለብ አይደለም የሚመጡት
በባህር ነው ብዙ አብዛኛው ወንድ የመጣው። አንድ እንዲህ ነው በጠለም መቶ እንጃ። እኔስ ሲጀምር በጠለም መቶ የጠፋ ሰው አላውቅም። ተወንድሽ አብዛኛው ሴት ነው በጠለም መተው የሚጠፉት ማለት ነው። ወንዱ ወይም በኢቃማ ነው የሚመጣው ወይ በባህር ነው እኔ ከማውቃቸው ማለት ነው። እና እንትናችሁን ተጠቀሙበት ማለት ነው። እድላችሁን ሀገር ሄዳችሁ ቤተሰብ ብታው ስንት አመት የናፈቃቻችሁን ቤተሰቦች እኔ ኢቃማ ካላችሁ ዝም ብላችሁ ብድግ ብላችሁ ተነስታችሁ መሄድ ትችላላችሁ። እና ኢቃማ ያስፈልጋል። እኛ ደግሞ እንድኝ ያለ ነው እያዘን ነው ማለት ነው። በባህር የመጣ ነው ያው እንቀመጣታለን ማለት ነው ነሲባችን እስከሚያልቅ ድረስ። እና አብሽሩ እንኳን ደስ አላችሁ። ያው እንትን እየመጣላችሁ ምህረት አዋጁ የምትጠቀሙ ሰዎች አብሽሩ እና ከፊላችሁን እንትን በሉ ማለት ነው። ከፊል ግን ከፊል ላይ ተጠንቀቁ፣ ሀራሚ እንዳይሆኑባችሁ። ያኔ አንዴ ደግሞ ጠለብ ነው የምናረጋቸው ምናምን የሚሉ ከፊሎች አሉ። ያኔ ሁርያ ምናምን አይሰጡም እና እየተጠነቀቃችሁ ማለት ነው። እና አብሽሩ በየላችሁበት ሰላማችሁ ይብዛ። እንኳን ደስ አላችሁ እና ላይክ ሰብስክራይብ አድርጉኝ።